የዛሬው ደንበኛችን መሰራት የፈለገችው ዊዛውት ኤክስቴንሽን የአክሪሊክ ስራ ነው። የዛሬው ቪዲዮ እንግዲህ እጃችን ላይ መሰራት እንችላለን ወይ ብላችሁ ለምትጠይቁን ደንበኞቻችን መልስ ይሆናል። በደንብ ተከታተሉት። እዚህ ጋር አክሪሊኩ እየተሞላላት ነው። ደንበኛችን የመረጠችው ከለር ኑድም ፒችም ያልሆነ በጣም የሚያምር ቆንጆ የአክሪሊክ ከለር ነበረ። እዚህ ጋር እንግዲህ በደንብ ስሙዝ ተደርጎ ከተሞላላት በኋላ ሼፕ ወደ ማድረግ ነው የምንሄደው። ሼፕ ስናደርግ መጀመሪያ ከመሞረዳችን በፊት እንዳያስቸግረን ዳርዳሩን በትዊዘር ወደ ላይ ቀጥ አድርገን እንይዘዋለን። እንግዲህ ይሄ ለጥፍር ባለሙያዎች ነው የሚጠቅመው። እዚህ ጋር በቃ ኦሬዲ ተሞልቶ አልቋል፣ ደርቋል። ፔፐሩ ስለማያስፈልገን ማውጣት ነው። ፔፐሩን ተሞርዶ አልቆ ፋይናሊ ይሄን የመሰለ ናቹራል ሉኪንግ አለው። ዲዛይኑ ደግሞ ቆንጆ የሆነ ቀለል ያለ ፍሬንች ነበር የተደረገላት። ደንበኛችን ኑዱን ከለር ብቻ ነበር የፈለገችው። እሱም በጣም ያምር ነበር፣ ግን ፍሬንች ቀጠን ያለ ፍሬንች ሲኖረው ደግሞ ሞር ውበት ስለሰጠው እሱን አስተያየት ሰጥተናት እሺ ብላን እሷም ተሰርታ ፋይናሊ ይሄን የመሰለ በጣም የሚያምር የናቹራል ሉኪንግ ያለው ስራ ተሰርታለች። ደንበኞቻችን መታችሁ መሰራት ትችላላችሁ እጃችሁም ላይ